በዚህ ሰሞን ወደ ትግራይ ልከው በትግራይና በአፋር ድንበር አካባቢ ግን በትግራይ ክልል ተብሎ በሚጠራው ውስጥ የህወሓት ታጣቂዎች ባሉበት አካባቢ ምን ተፈጽሞ ነበር የምታስታውሱት? ስምረት የምትባለዋን የስምረት ፓርቲ ያደራጃቸው ነፃ መሬት ብለው ሀራ መሬት ብለው አፋር ላይ የነበሩትና እነ ብርሃኑ ጁላ ያስታጠቋቸው አካላት የነ ጻድቃን የሚመሩት አካል የህወሓት ወታደሮች አሉበት የተባለው ካምፕ ላይ ጥቃት ሰነዘሩ። ያንን ተከትሎ የህወሓት ወታደሮች በአጸፋ ያንን የስምረት ኃይል የገባበት ገብተው በታትነው አጠቁት። በዚህ ብስጭት ውስጥ የገባው የአብይ አህመድ አገዛዝ የረጅም ርቀት መሳሪያ ጭምር ፕሮቫይድ አድርጓቸው በቀላሉ እዛ ካምፕ ላይ ያለውን የቲዲኤፍ የሚባለውን ኃይል እንደመስሳለን ብለው ቃል ገብተው አብይ ያስታጠቃቸው እነ ጻድቃን ስምሪት የሚሰጧቸው እነ ወዲያን ጥሩ ስምሪት የሚሰጧቸው ኃይሎች የሞከሩት ጥቃት በአጸፋ ምላሹ እንዳደቀቃቸው ካየ በኋላ አብይ አህመድ ንዴቱን የገለጸው ድሮን በመላክ እዛ ጥቃት የፈጸመው ድሮን ስፔሻል ድሮን ተብሎ የተላከ በኤርትራ አካባቢም በቡሬ አካባቢም ጠጋ ብሎ ወደ ኤርትራ ተሻግሮ የስለላ ቅኝት ነው ወይስ እዛ ድንበር አካባቢ ያለ ኃይል ለማጥቃት ነው ወዘተረፈ ወደዛ ገብቶ ነበረ። የድሮን ጠለፋ አድርገው ተመቶ ወድቋል። የአብይ አህመድ አገዛዝ ዝም ብሏል። ኤርትራም እንዲያረኩ እንዲተደረጋለ ዝም ብለዋል። ታስታውሳላችሁ 3 መርከብ መሳሪያ ገዝቶ አብይ አህመድ ወደ ኤርትራ ሲያስገባ ተጠልፈው 3ቱ መርከቦች የኤርትራ ኃይል ጠልፎ ሲያበቃ መርከቦቹን ይዞ አራግፎ መርከቦቹ ከመጡበት ሀገር ጋር ተደራድሮ መርከቦቹን ባዷቸው እንዲመለሱ አደረገ ከረጅም ጊዜ በኋላ ያውን በድርድር በንግግር። አብይ አህመድ ሆጭ አድርጎ የገዛው 3 መርከብ መሳሪያ ግን ሻዕቢያ አራግፎ ወሰደው። አብይ አህመድ መሳሪያ ተወሰደብኝ አላለም፣ ሽንፈት ነው። ዝም ዓለም አቀፍ ሚዲያዎቹ ላዘግበውታል። ትንፍሽ አላሉ። ውስጥ ለውስጥ ነበረ መቆሳሰሉ። በሌላ መግለጫ አምባገነን እንትን ገለመሌ ምናምን ይሄ ካድሬ አሰማርተው ተሳዳቢ አሰማርተው ወይ ይላሉ እንጂ ጸጥ